ጆሴፍ ካቢላ አሁን የት እንዳሉ አይታወቅም። የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ጆሴፍ ካቢላ በሌሉበት በጦር ወንጀል እና በሀገር ክህደት ወንጀሎች የሞት ፍርድ ተበይኖባቸዋል። የሀገሪቱ ወታደራዊ ፍርድ ቤት የቀድሞውን መሪ በሀገር ክህደት፣ በሰብአዊነት ላይ በተፈጸመ ወንጀል፣ ግድያ፣ አመጽና ወሲባዊ ጥቃትን ጨምሮ በተፈጸሙ የጦር ወንጀሎች ጥፋተኛ ናቸው ብሏል። ካቢላ ላይ በኮንጎ ምስራቃዊ ክፍል ከፍተኛ ውድመት ላደረሱት M23 አማጽያን ቡድን አድርገዋል በሚል ይወነጅናሉ። ወንጀሉን አለመፈጸማቸውን የተናገሩት ካቢላ አባታቸው ሎለን ካቢላን በመተካት ኮንጎን ለ18 ዓመታት መርተዋታል። እንደ አውሮፓውያን አቆጣጠር እስከ 2019 ድረስ ለ18 ዓመታት ሀገሪቱን የመሩት ካቢላ ከዓመታት በፊት ፕሬዝዳንታዊ ምርጫ ከመካሄዱ በፊት ከሀገሪቱ እንደወጡ ተዘግቧል። ነገር ግን በአንድ ወቅት አዝናኝ በተባለው ንግግራቸው ሀገሪቱ አደጋ ላይ ነች በማለት ለመመለስ ያላቸውን ፍላጎት መግለጻቸው በርካቶችን አስገርሟል። በአሁኑ ጊዜ በM23 ቁጥጥር ስር በምትገኘው ጎማ ከተማ ውስጥ እንዳሉ ወይም ወደዚያ እየተጓዙ እንደሆነ ግምቶች አሉ። ካቢላ በM23 አማጽያን ላይ ያሳዩትን አወዛጋቢ አመለካከት ያወገዙ ሲሆን በጎማ በኩል ወደ ሀገር ለመግባት በመምረጣቸው ነቀፌታ ይቀርብባቸዋል። የ54 ዓመቱ ካቢላ እንደ አውሮፓውያን አቆጣጠር በ2001 በጥይት የተገደሉትን አባታቸውን ላውረንት በመተካት ለ18 ዓመታት አገሪቱን አስተዳድረዋል። ካቢላ እንደ አውሮፓውያን አቆጣጠር በ2019 ለፕሬዝዳንት ፌሊክስ ቲሺሴዲክ ያስረከቡ ቢሆንም በኋላ ግን በመካከላቸው በተፈጠረ አለመግባባት እንደ አውሮፓውያን አቆጣጠር በ2023 በፈቃዳቸው አገሪቱን ለቀው ተሰደዋል። ባለፈው ዓመት ሚያዝያ ወር ላይ የቀድሞ ፕሬዝዳንት በሀገሪቱ ምስራቃዊ ክፍል ለሚካሄደው ደም አፋሳሽ ጦርነት መፍትሄ ለማምጣት እንደሚፈልጉ የተናገሩ ሲሆን በቀጣዩ ወር በM23 አማጽያን በተዘጋጀው ጎማ ከተማ ብቅ አሉ። ይህንንም ተከትሎ ፕሬዝዳንት ቲሺሴዲ በM23 ጥቃት ጀርባ ዋነኛ አንቀሳቃሹ ካቢላ ናቸው በማለት ክስ ያቀርብባቸዋል። ለበርካታ ዓመታት የቆየው የአማጽያኑ ትግል ባለፈው ዓመት በሀገሪቱ ምስራቃዊ ክፍል በማዕድን የበለጸጉ አካባቢ የቡካቩ ከተማን እና 2 አየር መንገዶቿን በቁጥጥር ስር ሲያውሉ ጦርነቱ ተባብሶ ቀጥሏል። የመንግስታቱ ድርጅት እና የምዕራባውያን ሀገራት አማጽያኑን በመደገፍ እንዲሁም በሺዎች የሚቆጠሩ ወታደሮችን ወደ ኮንጎ በመላክ ጎረቤት ሩዋንዳን ይከሳሉ። ኪጋሊ በተደጋጋሚ ጊዜ እጄ የለበትም ብላ በመካድ ግጭቱ ግዛቷን አልፎ እንዳይስፋፋ የመከላከል ስራ እየሰራች መሆኑን ትናገራለች። ባለፈው ዓመት ሐምሌ ወር በአማጻኙና በመንግስታት መካከል የተኩስ አቁም ስምምነት ቢፈራረሙም ግጭቱ ግን ቀጥሏል። በዚህ ሁሉ ውስጥ ጆሴፍ ካቢላ እጃቸው ቢያዝ የሞት ፍርድ ተፈጻሚ ይሆንባቸዋል ወይ የሚለው ትኩረትን የሳበ ነው።